አንቺን አምኜ በፍጹም ይሄን አይችልም ምናምን ነገር እያልኩ ሄጄ ነበር። አሁን ግን ማሪ ማሳመር ያለብኝ ነገር አለ። እኔ ሊቀጥረኝ ሲል ነው እኔ አንተ የመጣው ለኔ የሚያለኝ ነበር እኮ አላለም ወሬ ለማላፈት ምን አትሞክራም። እኔ ነው ላገኘህ ያለ እኔ ሲጠራኝ ግን አንተን ጠርቼ ቤቴ ድረስ አገኘ ነው እኔን ነው ፈልጎ የመጣው። የዛለት ማታ ምንድን ነበር ሲል የነበረው? ሁላችንም ተሰብስበን እዚሁ ጋር እነዚህ ሰዎች የሚታመኑ ሰዎች አይደሉም። ወንድሜ እያልክ ነፍስህን ልትሰጥለት የምታስበው ሴት ወንድሜ አምነኸዋል አይደል? ማመንም ማስታወን እንዳለብኝ እስካሁንም አላመንኩትም ነበር። ከዚህ በኋላ ግን እያንዳንዷን ነገር አዳምጣታለሁ። እያንዳንዱ የሚለውን ነገር እየጠበኩኝ ነው። ኦኬ ስላንቺ ስሜት ነው እንጂ ስለኔ ስሜት ምንም ግድ አይሰጥሽም ማለት ነው? ምንም የሚታወቅሽ አንቺ እኮ ባለ ትዳር ነሽ። አንቺ እኮ የተከበርሽ እኮ ትዳር ያለሽ ሰው ነሽ። ቶፋ ጋር ምንድን ነው የምትሰሪው? ምንድን ነው የሚሰራው? እያንዳንዱ የሰውነት አካል እንደዚህ እያደረገ ነገር ሲነቃ ምንድን ነበር? ትንሽ እንኳን ለራስሽ ቅር አይልሽም? እሺ አንተ ይኸውልህ ሰውዬው እስኪ አንተ የትኛው ነው አውጣና ይኸው የተቀረጸው እሺ ካሜራ ታጥፋችሁ ያደረጋችሁትን ነገር ልትነግረኝ ነው? ልትተርክልኝ ነው? ተሰማችሁ ነገረኛ ምንም አደረጋችሁ ነገር በጣም ደደብ እየሰሙ ነው። አዎ በጣም ደደብ ነው።